አስታውሱ፣ አንድ ቀን አላህ ፊት ቀርባችሁ ስለሰራችሁት ሥራ ትጠየቃላችሁ። ስለዚህ ተጠንቀቁ። እኔ ካለፍኩ በኋላ አላህን ከመፍራት ጎዳና እንዳታፈነግጡ። ሰዎች ሆይ ከኔ ኋላ አዲስ ነቢይ ወይም መልእክተኛ አይመጣም፣ አዲስ እምነትም አይወለድም። በሚገባ ተመራመሩ። ሕዝቦች ሆይ የማስተላልፍላችሁን መልእክት በትክክል ተረዱ። ከኋላዬ ሁለት ነገሮችን ቁርአንና የኔን ምሳሌነት ማለትም ሱና ትቼላችሁ አልፋለሁ። እሱን ከተከተላችሁ ስህተት ላይ ከመውደቅ ትድናላችሁ። ያዳመጠኝ ሁሉ መልእክቴን ላልሰሙት ያስተላልፉ፣ እነሱ ደግሞ በተራቸው ለሌሎች አዳርሱ። የመጨረሻዎቹ አድማጮቼም ከኔ አንደበት ከሰሙት ይበልጥ በጥልቀት የሚገባቸው ይሁን። አላህ ሆይ መልእክትህን ለሕዝቦችህ ለማድረሴ ምስክር ይሁን። ይህን መልእክት ካስተላለፉ በኋላ የሚከተለው የሐጅ ወቅት ከመድረሱ በፊት ከዚህ ዓለም ተለዩ።